ሴት ልጅ ስትጎዳ እንደማየት የሚዘገንን ነገር ምድር ላይ የለም። ምክንያቱም በሴት ነው የምንወለደው። ሴት እናት ናት እኮ። አንዲት ሴት መቀየር በነገራችን ላይ ማህበረሰብ መቀየር ነው፣ አንድ ወንድ መቀየር አይደለም። ስለዚህ አሁን ይሄ ፌሚኒዝም የሚባለው አስተሳሰብ ከዌስተርን የመጣ አስተሳሰብ ፋሽን ነው። እውነታው እሱ አይደለም። እውነታው ግን ከማንም የበለጠ ለሴት ልጅ ከኔ የበለጠ የሚቆም ሰው መኖር የለበትም። ይሄ መብት አያስከብርም። ኦኬ፣ ይሄ መብት ማስከበር የሚባለው ነገር ምንድነው? አንዳንድ ጊዜ በተሳሳተ አመለካከት እኔ እሷን አልችላትም እንደዚህ ፌሚኒስት ናትና ለትዳር አትሆነኝ የሚል አስተሳሰብ፣ ይሄ ከዛ የወረስነው ነው። ድሮም ያለ ወደፊትም የሚቀጥል ነው። በወንዶችና በሴቶች መሀል ኮንፍሊክት ይፈጠራል። አዎ ይፈጠራል፣ ይቀጥላል። ግን ልቦናና አእምሮ ላይ መሰራት ያለበት በየትኛው ሳይድ ነው የሚመለከተው? የጉዳዩ ባለቤት ነው። ለምንድነው ሴት ልጅን የሚጎዳው? ለምንድነው ሴት ልጅ በወንዶች የምትጎዳው? በተቃራኒው ደግሞ አሁን መጥቷል። ሴቶች ለምንድነው ወንዶችን የሚጎዱት? ይሄ አስተሳሰብ ሊኖር አይገባም፣ ሊራገብም አይገባም። ሚዲያ ያመጣው ነው። እኔ ላይክ ፋሽን ሆኖ የመጣ ነው። እንደዚህ ማለት እንችል ይሆን እንደሚና ለምሳሌ አንድ ነገር እሳት ከሌለ ጭስ የለም አይደለ? እሳት ከሌለ ጭስ ከሌለ ጭቆናው ባይኖር ፌሚኒዝም ብለው ሴቶቹ አይነሱም። ወንዱ ኃላፊነቱን መወጣት ስላልቻለ ሴቶቹን እንደ እህቱ እንደ እናቱ እንደ ልጁ ማየት ስላልቻለ የተፈጠረ ነገር ነው ብለን ልናስበው እንችላለን። እንደሱማ እናስባለን እኮ። ጭቆናው ባይኖር ኖሮማ ባልተነሱ ነበር። ግን እንደዚህ መራገብ የለበትም ነው። የጭቆናውን ባለቤት ለምንድን ነው ለሴት የሚሰጡት? የጭቆና መብት ተከራካሪው መሆን ያለበት የጉዳዩ ባለቤት ከሴት ይልቅ ወንድ ነው ነው። እኔ ደግሞ የወንዶችን አስተሳሰብ መለወጡ ነው የሚቀለው እንጂ የሴቶችን አይደለም። እነሱን ለመብቱ ነው አይደለም። አሁን ለምሳሌ እስቲ በደንብ እንደዚህ ሁለት ቦታ ከፍለን እናያቸው። ጭቆናውን የሚያደርሱት ወንዶች ናቸው። ለምንድን ነው ወንዶች ላይ የማይሰራው? ስለዚህ ወንዱ ደህና ከሆነ ሴቷ ሴፍ ትሆናለች ኤቭሪዌር ማለት ነው። ሴት ደግሞ አደራ ናት። አማና ነው የሚባለው። የሴት ልጅ የፈጣሪ አደራ ናት። ሲፈጥራት ላንተን የፈጠረልህ አንተ ለሷ እንደፈጠረልህ እንትና ሴት ልጅ ማለት ጌጥ ናት። በቃ ለዚህ ነው እኮ ብዙ ጊዜ